እድለ ቢስ ሰው ነኝ፣ ምንም የለኝም። ይህ ምሬት ግን ማብቂያ ሊኖረው ይገባል። ያላትን እኔ እነግራታለሁ። ይኸውላችሁ እኔ በብዙ ነገር ነው የተበደልኩት። እድሌም ጠማማ ነው። ይኸው ጡትም የለኝም እንደ ሴት፣ ቄጥም የለኝም፣ አጥንት ነኝ። እዚህ ጋር ይሄን ገልጬ ባሳያችሁ ፌንት ነው የምትሰሩት። በጣም ቀጭ ነኝ። እዚህ ጋር ያሉት አጥንቶቼ ይቆጠራሉ ነው የምላችሁ። ምን አይነት እድል ነው ያለኝ ነው? የተለያየ ነው፣ በሰላም ነው። እርማችሁን አውጡ። ማንም እንደሚጠብቀው አይደለም የኛ መለያየት። እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። አዶናይና ጃኒ ይጋባሉ፣ 4 ልጆች ይወልዳሉ። ከባለቤቱ በላይ ያወቀ ቡዳ ነው ይባላል እንግዲህ በተረቱ። ስሙት። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። ኧረ እባክህ መሴ፣ ከነዚህ ልጆች ጋር ወርደህ ታች ይህንን መስራት አይጠበቅብህም። ያንተ ጓደኞች በዜናቸው ሚሳኤል እያመጠቁ ነው። አንተ እንዴት ወርደህ ስለነዚህ ልጆች ትሰራለህ? ለመሴ ሾው ነው። የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ጃኒና አዶናይ መለያየታቸውን ተከትሎ ቀድሞ የነበሩ ቪዲዮዎች ሚዲያ ላይ እየተንሸራሸሩ ነው። ከነዛ ውስጥ አንዱ ይሄ አሁን የምትመለከቱት ነው። ምናልባትም ትክክለኛ ማንነቷ ይሄ ሆኖ በቅቶት ይሆናል የተለያዩት የሚል አዲስ የሆነ መረጃ እየተሰራጨ ነው ማለት ነው። አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላቅም። ልግረም አይመለከትም። እንደዚህ አስቤሽ አላቅም። ኪችን የምትንጎዳጎድና ወጥ የምትሸት ሴት ማግባት አልፈልግም ይለናል ጎረምሳው። ሴት እንዲህ ማር ቤት ውስጥ ምናምን እንዲህ ኪችን ውስጥ የምትንጎዳጎድ አይነት ሴት፣ ወጥ ምናምን ብትሸት አይነት ሴት እኔ ማግባት አልፈልግም። ሲሪየስ የምሬን ነው። አይስዌር እኔ ማግባት የምፈልገው ናትዬ ጮኛ በእድሜ እሷ የምትበልጥ ከሆነ ማለት ነው። እና በጣም የምትበልጥ ከሆነ 5 ችግሮች ይገጥሟቸዋል። ሰላም እንደምን አላችሁ ውድ ተመልካቾቼ፣ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ከሰሞኑን አንድ ጥሪ ያለኝ፣ መቼም አብዛኞቻችሁ እንደለመዳችሁት እርግጠኛ ነኝ። ምንም እኔ ጥሪ ባላስተላልፍም በቀጣይነት የምታደርጉት አንድ ትሬንድ ሆኗል ማለት ነው። ቪዲዮውን ላይክ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ተጫኑ። ሰብስክራይብ ያደረጉ ሰዎች የደወል ምልክቱን ያልከፈቱ በጣም ብዙ አሉ ማለት ነው። የደወል ምልክቷን ከፍታችሁ ልክ ስክሪን ላይ እንደሚታየው ካሳያችሁ ማለት ነው፣ የሚታያችሁ ከሆነ ስክሪን ላይ እንደማሳያችሁ የደወል ምልክቷን አንዴ ተከፍቷትና ውስጡ ኦል የሚል አለ። በትክክል ኖቲፊኬሽን እንዲደርሳችሁ ያደርጋል ማለት ነው። እሱ ብቻ ሳይሆን ሐሳብና አስተያየታችሁን በሐሳብ መስጫ ሳጥን ውስጥ በነጻነትና በጨዋነት ወትሮም እንደምነግራችሁ እዛ ቦታ ላይ አስፍሩ ማለት ነው። ከሰሞኑን ላይክ ማድረግና ሐሳብ መስጠት የምትወዱት የምትፈልጉት ጉዳይ ስለሆነ ሳይሆን እኔ ስለሚያስፈልገኝና ግዴታ ስለሆነ የምታደርጉት ጉዳይ ሆኗል። የቪው ቁጥር በጣም አነስተኛ ቢሆንም ላይክ የምታደርጉ ሰዎችና ሐሳብ የምትጽፉ ሰዎች በጣም በርካታ ናችሁ። እጅግ በጣም ከልብ ያመሰግናለሁ። እውነተኛ ወዳጆቼ፣ እውነተኛ ቤተሰቦቼ እነማን እንደሆኑ እያየሁበት ያለሁት ጊዜ ላይ ነው ያለ ነው ማለት ነው። እጅግ በጣም አመሰግናለሁ። ለዛሬም በርከት ያሉ ቪዲዮዎች ይዤላችኋለሁ። አብራችሁን ከቆያችሁ የምትመለከቱት ይሆናል። ይህ የቀኑ ሴሽን የአውታር ኤፒሶድ ፕሮግራም ነው። መልካም ጊዜ ይሆንላችሁ። ይኸውላችሁ እኔ በብዙ ነገር ነው የተበደልኩት። እድሌም ጠማማ ነው። ይኸው ጡትም የለኝም እንደ ሴት፣ ቄጥም የለኝም፣ አጥንት ነኝ። እዚህ ጋር ይሄን ገልጬ ባሳያችሁ ፌንት ነው የምትሰሩት። በጣም ቀጭ ነኝ። እዚህ ጋር ያሉት አጥንቶቼ ይቆጠራሉ ነው የምላችሁ። ምን አይነት እድል ነው ያለኝ ነው? እቺ ልጅ የምትሰራቸውን ቪዲዮዎች በተወሰነ መልኩ ለማየት ሞክሬያለሁ። ምናልባት ዘንድሮ ብዙ የሚታዩ ነገሮች የሌሏቸው ሴቶች ብዙ የሚታዩ ነገሮች ያሏቸው ሴቶች የሌላቸው ነገር እንዳለ ታስባለሁ። ምክንያቱም አብዛኛዎቹ በቀጠሉት ጸጉር፣ ባሳደጉት ዳሌ፣ በተለወጠው ከንፈራቸው፣ ሰርጀሪ ባሰሩት የተለያየ ነገራቸው ደስተኛ አይደሉም። ጤና የላቸውም።
ውስጣዊም ውጫዊም ጤናቸው በጣም እየታወቀ ያለበት ዘመን ላይ ነው። ምናልባት አንቺ የለኝም ብለሽ የምትይው ነገር የሌለሽን ቆጥረሽ ሊሆን ይችላል። ያለሽ ጤና፣ ያለሽ ሰላም፣ ያለሽ መልካም ነገር ከነሱ ሊበልጥ ይችላል የሚል እምነት አለኝ። ብዙ ሰዎች ኮሜንት ሴክሽን ላይ ገብተው ሲናገሩ ተመልክቻለሁ። የሌለሽን ለምን ደሞ ቆጥሪው? ጤና አለሽ እኮ በቂ ነው። የሌለሽ ነገር የሚቆጠር አይደለም። ያለሽን ነገር ብትቆጥሪ ዘርዝረሽ የምትጨርሺው አይደለም። ስለዚህ የሌለሽን ነገር የሚቆጠረውን ከምትቆጥሪ የማይቆጠረው ያለሽን ነገር ለምን አታስቢም የሚል ምክር ሰጥቷታል። ይሄ ለብዙዎች መልእክት ይሆናል ብዬ የማስበው ነገር ስለሆነ ነው። ሰዎች ዛሬ እኛ የሌለንን ነገር ማየት በጣም ጎበዞች ነን። ያለንን ነገር ግን ለማየት ብዙም ጠንካሮች አይደለንም፣ ጎበዞች አይደለንም። ስለዚህ ያለን ጤና፣ ያለን ሰላም፣ ያለን ፍቅር፣ ያለን መተሳሰብ፣ ያለን የሰው መውደድ ከሁሉ ነገር በላይ እንደሆነ አስባለሁ ማለት ነው እና ባለሽ ጤና ኢንጆይ አድርጊ ለማለት ነው መልእክቱ። ለሌሎቻችሁም ይድረስልኝ። የመጀመሪያ መግቢያ እንዲሆናችሁ የመረጥኩላችሁ ቪዲዮ ነው ማለት ነው። እንቀጥል እስቲ ወደ ቪዲዮአችን። ሴት እንዲህ ማር ቤት ውስጥ ምናምን እንዲህ ኪችን ውስጥ ምናምን የምትንጎዳጎድ አይነት ሴት ወጥወጥ ምናምን ሽታ አይነት ሴት እኔ ማግባት አልፈልግም። ሲሪየስ የምሬን ነው። አይስዌር እኔ ማግባት የምፈልገው ናትዬ ደበረኝ ወጥቼ ጥፍሬ ልሰራ ምናምን ስትለኝ 70 ሺህ 200 ሺህ ብር አንድ ጥፍሯን እግሯን ተሰርታ መጣ 200 300 ሺህ ያስጨርስ ነገር እንኳንም ቢሆን ትሰራ እታባቱ ገንዘብ ወረቀት ነው ከሚስቴ ያበልጥ እንጂ ቤት ውስጥ ይሄ ከአያቷ የወረሰችውን ኮተታ ለብሳ ቤት ውስጥ ሚስቱ ኮተት ማየት አልፈልግም። የምሬን ነው። ጽድት የምትል ሴት ነው የምፈልገው በቃ ከአመት እስከ አመት እንጂ ቤት ውስጥ የሆነ እርድ አርጋ ፊቷ ላይ እዚህ ጋር የሆነ ዝኩኒ አርጋ የሆነ ቂቤ ዘይት ቅባት ምናምን ተለቅልቃ ምናምን ነገር ሲላት ሽንኩርት በሽንኩርት ልታጠብ ትላለች፣ ሲላት በሩዝ ፀጉሬ ልታጠብ ምናምን ምትል ሴት እኔ መጥበስ አልፈልግም። ብራዘር እኔ ድስት ነው ሴት ነው የጠበስኩት እስክል ድረስ እኔ ግራ መጋባት አልፈልግም። ሪሊ እንዲህ ሻሿን ጠቅልላ ምናምን የእንጂባራ ጠንቋይ የምትመስል ሴት ተጠበስኩ ብዬ እኔ ራሴን ላሳቀውም አልፈልግም። የት ነው ያለሁት? እንጂባራ ነው ያለሁት? ኡጋንዳ ነው ያለሁት? ምን አይነት ስሜት እንዲሰማኝ አልፈልግም። ገባችሁ? ጽድት ምትል ላይክ ነሽማ የምትባል ሞዴል አለች። she living in the USA ላይክ እንደሱ አይነት ቆንጆዬ ሴት አሁን ጸሎቴ እንደውም እሷን ቢሰጠኝ ነው። she super model አሜሪካ ውስጥ የምትኖር ልጅ ናት። አሁን ጥሩ ግንኙነት አለን ከሷ ጋር። ምናልባት ማን ያውቃል እግዚአብሔር ጸባይና ሳምሮት ጸባይና ሳምሮ መልካም ሊያረገን ይችላል። ገባችሁ? ነሽማ የምትባል ልጅ አለች። በቃ እሷን ነው የምፈልገው። she is like Europe model ናት። በጣም ፌመስ ናት። ላይክ ኢንተርናሽናል ፌመስ ናት። እሷን ነው ማግባት የምፈልገው። ላይክ እንደሱ አይነት ሴት ምንም ነገር አማረኝ ስትል በቃ ቆጥረ ገንዘብ ነው። ገንዘብ ከፍቅር አይበልጥ፣ ከሚስቴ አይበልጥ። የታባቱ ወጣ ዝንጥ ብላናት መጣ እንጂ እንደዚህ ቆጥታ ቆጥታ ተሸክማ ቤት ውስጥ ድም ስትል ማየት የኔንም አይምሮ ድም አድርጎ ማፈንዳት ነው። ስለዚህ ሄዴካቱንብኝ ለማለት ፈልጌ ነው። ይመቻችሁ። በጣም የሚገርማችሁ እንዳለመታደል ሆኖ ዘንድሮ ሚዲያው ልቅ መሆኑ ክፍት መሆኑ ብዙ ሰዎች የፈለጉትን መተው እንዲናገሩበት የፈለጉትን መተው እንዲያረጉበት ሆኗልና የተናገራቸው ነገሮች አንዳንዶቹ ነገር በእውቀት ቢቃኙ ትክክል ነው ብዬ አምናለሁ። ለምሳሌ ሴት ልጅ ካገባች በኋላ ራሷን ቴኬር ማድረግ የምታቆምባቸው ቤቶች ቤቱ ይቁጠረው። በጣም ብዙ ቤት እንደዛ ነው። ወለድኩ አገባው አይደል እንዴ ከዚህ በኋላ ለምንድን ነው ለልጆቼ ልኑር እንጂ በሚል ተልካሻ ምክንያት ራሳቸውን የሚጥሉ ሴቶች እንዳሉ በደንብ የምናውቀው ነው። አጣው አይደለም ተቸግረው አይደለም መሆን ስለማይችሉ አይደለም። ብዙ ቤት እንደዛ አይነት ነገር እንዳለ አምናለሁ። እሱ የተናገራቸው ነገሮች አንዳንዱ አሁን ኪችን የምትል ምናምን በመሰረቱ በዚህ ዘመን በጣም ከውስን ሰዎች ልጆች ሴቶች በስተቀር ወደ ኪችን የመግባት ፍላጎቱም ያለው የለም። አንተ ስለተመኘ የምታገኘው ጉዳይ አይደለም፣ ስላልተመኘህም የምታጣው አይደለም የጉዳይ። አሁን እንዳለመታደል ሆኖ ኪችን ገብተው የሚሰሩ ሴቶች የሉም። ወንዱም የጋራ ኃላፊነት እንዳለበት አውቆ በሰለጠነው ዓለም አብሮ ነው የሚሰራው። አንተም የምታገባት ሴት ሰራተኛ ልታደርጋት ካልሆነ በስተቀር ኪችን ውስጥ ምን ታደርጋለች ማለት በተለየ ሁኔታ ማለት ነው። አንድ ሰው ሚስቱን ቴክ ኬር አደረገ የሚባለው እነዚህ ነገሮች ስላደረገ ወይም ደግሞ በተለየ መልክ የጥፍር መሰሪያ 200 እና 300 ሺህ ብር ስለሰጠ አይደለም። የትዳር ስፓይሱ የትዳር ትልቁ ቁም ነገር ያለው እዛ ጋር አይደለም። ገንዘብ በጣም ኢምፖርታንት ነው፣ አስፈላጊ ጉዳይ ነው። ግን ደግሞ ፍቅር ማለት እሱ አይደለም። ቤትን የሚሰራው ማለት እሱ አይደለም። በጣም ይሄ ሚስሊድ እየተደረገ ነው ወጣቱ። በጣም ብዙ አሁን የዚህ ልጅ ንግግር የሚሰማ ቲኔጀር የሆነ
ትክክለኛ ላይፍ የሚመስለው የዚህ ነው። ለመጀመሪያ ጊዜ የዚህን ቪዲዮ ከሰማው ማለት ነው። የሚያስተምሩ ኮቾች አሉ፣ የሚመክሩ በጣም ትልልቅ የምንላቸው የጋብቻ አማካሪዎች አሉ፣ የትዳር አስተማሪዎች አሉ። እነሱ ሰዎች የሚያስተምሯቸውን ነገሮች መስማት ሰው ያድናል ብዬ አምናለሁ። እነዛን ሳይማሩ ሳያውቁ በህይወታቸው ምንም አይነት ልምድ ሳይኖራቸው የገቡ ሰዎች ነገ ከገቡ በኋላ በጣም ባጭሩ ለመለያየት በጣም ሰርቫይቭ ማድረግ ሲያቅታቸው የምንመለከታቸው እነሱ ናቸው የሚሆኑት። ስለዚህ እንዲህ አይነቱ ጥራዝ ነጠቅ ትምህርትና አንዳንድ እንደው ከልምድ ሳይሆን ከሶሻል ሚዲያ በተቃረመ እውቀት ላይ የተመሰረተ ንግግር ትክክል እንዳልሆነ እንድታውቁ ስለምፈልግ ነውና እንዲህ አይነቱን ሚዲያ ላይ የሚለቀቅ ነገር ሳይ በጣም ነው የሚገርመኝ። ከሰሞኑን አንድ ዶክተር ነኝ የምትል ልጅ ወጣ የተናገረችውን ነገር ቪዲዮ ሰርቼበት ነበር እና እዛ ቪዲዮ ላይ ሰዎች ገብተው ኮሜንት ምን ሲሰጡ ተመለከትኩ። እኔ ጋር ነው የምላችሁ። አትፍረድባት፣ እቺ የተማረችው ከህይወት አይደለም። ምናልባት በትምህርቷ ሜዲካል ዶክትሬት ወስዳ ሊሆን ይችላል። የህይወት ግን ልምድ የላትም። በህይወት ተሞክሮ ምንም የምታውቀው ነገር የላትም። ልጅነት ነው ከሶሻል ሚዲያ የለቃቀመችውን እውቀት ይዛ እንጂ በትክክል በህይወት የተጨበጠ የተተገበረ እውቀት የላትም እና አትፍረድባት ብለው ሲናገሩ ሰምቻለሁና ተመልክቻለሁ ጽሁፉን። እኔ መፍረድ ሳይሆን ነገርየው በጣም ስለሚገርመኝ ስለሚያሳስበኝም መጪው ትውልድ እንደዚህ ከሆኑ ከነሱ በታች ያሉት ምን ሊሆኑ ይችላሉ የሚለው ነገር ስለሚያሰጋኝ ነው። ረጅም ተናገርኩኝ። አሁን እኔ በቀጥታ ይሄን ነገር ማያያዝ የፈለኩት ከምን ጋር ነው? የጃኒና የአዶናይ ጉዳይ ሰሞንኛ ጉዳይ ሆኗል። መሴሾ ሰርቷል። አንድ አጭር ዘገባ ሰርቶ ተመልክቻለሁ። ቪዲዮን አሳያችኋለሁ እና ከሱ ጋር በተያያዘ መሴሾ አንተ ጓደኞች በዜናቸው ሚሳኤል እያመጠቁ ነው፣ ጥሩ ነገር እየሰሩ ነው፣ እንዴት ወርደህ የነዚህ ልጆች ነገር ትዘግባለህ የሚል ትችት ሲገጥመው ተመልክቻለሁ። እንግዲህ አንድ ሚዲያ ላይ እንደሚሰራ ሰው ክፋት እስካልሆነ ድረስ መስራቱ ምንም ችግር የለውም ብዬ አምናለሁ። እኔ እስቲ የተናገረው ነገርና በቀጣይነትም ስለነሱ የምናወራው ነገር ምንድነው ሰምተን እንመለስ። የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። የወጣቶቹ አድናቂዎች በሁለት ጎራ ተከፍለው ጉዳዩን የወቅቱ የማህበራዊ ሚዲያ መነጋገሪያ ሲያደርጉት፣ ሌሎች ደግሞ ተለያየን ያሉበትን መንገድ እያደነቁ ነው። የተወሰኑ አድናቂዎቻቸው የአዶናይና የጃኒ የፍቅር ግንኙነት አላበቃም፣ ይልቁንስ ሊጋቡ ነው የሚል መረጃ እያሰራጩ ነው። ሁለቱም በየፊናቸው በጨዋ ደንብ ተግባብተን ተለያይተናል ያሉት አድናቂዎቻቸውን ተደግሷል ላሉት ትልቅ ሰርፕራይዝ ማሟሟቂያ አድርገው እያራገቡት ነው። በሌላ በኩል ደግሞ የወጣቶቹን የፍቅር ግንኙነት እውነትነት አምነው የተቀበሉ አድናቂዎቻቸው መከፋታቸውን በለቅሶ ጭምር የገለጹ አልጠፉም። በጃኒና በአዶናይ የመለያየት ዜና የደነገጡና ያዘኑ አድናቂዎቻቸው ቀላል የማይባሉ መሆናቸውን ጉዳዩ ከተሰማበት ጊዜ ጀምሮ ያለው የማህበራዊ ሚዲያ ድባብ ያመላክታል። እንግዲህ እንደዛ ቢሆን ኖሮ ወጥቶ ድጋሚ አይናገርም ነበር። አዶናይ አዲስ የሰራው ቪዲዮ አለ፣ በደንብ አድርጎ አብራርቶታል ብዬ አስባለሁ። የተናገራቸው ነገሮች ምናልባትም ቀጥለው አብረው እንደማይሆኑ የሚያሳይ ነገር ነው ብዬ አምናለሁ። ለምን መሰላችሁ? እንደዛ ባይሆን ኖሮ ወጥቶም አይናገርም። ሁለተኛ የሚመለከቱትንና የሚከተሉትን ሰዎች መናቅ ነው ብዬ አስባለሁ በዚህ ደረጃ ካደረጉ እና ትክክለኛ ነገር ነው ብዬ አስባለሁ። የተናገረው ነገር ምንድነው? እሱ ሰምተነው እንመለስ እስቲ። እና እንድትታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። አብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል።
እና እንድታቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። እንግዲህ ራሱ ተናግሯል፣ ባለቤቱ ተናግሯል። ከባለቤቱ በላይ ደግሞ እናውቃለን የሚሉ ሰዎች ወጥቶ ሲናገሩ ሰሞኑን ተመልክቻለሁ። በሃይማኖት ጥላ ስር የተደበቁ እንደዚህና እንደዚያ ነው እያሉ የሚናገሩ ጃኒና አዶናይ ገና ይጋባሉ 4 ልጆችን ሲወልዱ አይቻለሁ የሚል ደግሞ አንድ ያበደ መጥቷልና እሱን እናየዋለን። ከዛ በፊት ግን ለአዶናይና ለጃኒ መለያየት ትክክለኛው ነገር ይሄ ነው ብለው ሰዎች ቪዲዮውን ሲቀባበሉ ተመልክቻለሁ። የቆየ ቪዲዮ ነው፣ ግን በትክክለኛ ባህሪዋ እሷ ይህ ስለሆነ ከሱ ጋር መቀጠል የማትችልበት ምክንያት ሆኗል ብለው የሚናገሩ ሰዎች አይቻለሁ። ቪዲዮንም ከዛ ላይ ነው ያገኙት። እንመልከተው። ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ እንዳጠፋሽ ታውቂዋለሽ። ያንቺ ያልሆነ እኔ የለፋሁበት 1 ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ ይህ እውነት ነው የምልሽ ሊያስደብርሽ ይገባል። አንደኛ ነገር። ሁለተኛ ነገር ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? ውስጥሽ አይደብረኝም። ከደበረ እግር መብላት ትችላለህ። ሁለተኛ ደግሞ እንደዚህ እናታዋራኝሽ። ዲስሬስፔክትን እዛው በለመድክበት ምን ይመስላል? በጣም ትገርሚያለሽ። እንደዚህ አስቤሽ አላውቅም። ልግረም አይመለከትም። እንደዚህ አስቤሽ አላውቅም። እንደፈለክ አስበኝ ብሮ። ሰርተህ መውሰድ ትችላለህ የራስህን ነገር። አያገባኝም። ተሰጠኝ ወሰድኩት። ግን እኮ አልሰራሽም። ልትጨቃጨቀኝ ደግሞ ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ አድርገኝ። ምንም አታመጣ። ለቀው ይሄን ልከሰክሰው እችላለሁ። እንዴ ክስክስ ስላለው ከስክሽና እኔ ገልብጬ ነው መከሰክስ። እታሰራታለሁ። ትክክለኛ የመለያየታቸው ምክንያት ወይም ደግሞ በመካከላቸው ያለ አለመከባበር በእሷ በኩል ያለ አንዳንድ የምታሳያቸው ባህሪዎች ሊለወጥ አለመቻል ነው የሚሉ ሰዎች አሉ። እነሱ ናቸው ይህንን ቪዲዮ አጋርተው የተመለከትኩትና ምንም ሊሆን ይችላል። ምክንያቱ ሰዎቹ እንግዲህ በራሳቸው አስበን ወስነን መከባበር ያለበት ልዩነትን ፈጥረናል፣ ከዚህ በኋላ አብረን አይደለንም ብለው ወጥተው ተናግረዋል። እንግዲህ እነሱ ከተናገሩት በላይ ማንም ስለነሱ ሊያወራ አይችልም፣ ማንም በእነሱ ፈንታ ሆኖ ሊናገር አይችልም ብዬ አምናለሁ። እና አሁን ባለው ሁኔታ ማህበራዊ ሚዲያ ላይ ከፍተኛ ኬዝ መሆናቸውና መነጋገሪያ መሆናቸው ራሱን የቻለ አንድ ነገር ቢሆንም ከነሱ በላይ ግን የሚያስረዳንና የሚነግረን ሰው እንደሌለ ታዝበን ትተነዋል። ከዛ ባለፈ ግን አንድ በሃይማኖት ካባ የተሸፈነ ሰው የሚናገረውን ነገር ሰምተን እንምጣ እስቲ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኛል። ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለሁ። ሴዶ ፕሊዝ እባክህ ተው፣ ይሄ ጫወታ ይቅርብ፣ ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒና ያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ
ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው? እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው አንዱታቸው ይመስለኛል የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁና አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ እንዴት ነው የምታደርገው? እስቲ ንገረኝ፣ አሳየኝ። ያው ታነሳዋላ እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ እንዴ? በኃይል እንጂ በኃይል እንዴት ትመታለህ? ድገም በኃይል ትመታለህ እንዴ? እስቲ አሁን እጅህን ይኸው እጅግ ላይ ቀባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። እንዴ መንግስት ድፍን ነው የሚለው ድፍን አሳውን አይተኳል። እንደዚህ ፕሮፌት ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለህ? ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘርዓ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ባይዘው የኦርቶዶክስ ቤተክርስቲያን ከዘርዓ ያዕቆብ በፊትና ከዘርዓ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘርዓ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው። ይሄ ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይሄንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱ አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ላይ አራዩ ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳስ ትጣል ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ ይሆኑ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። ለዚህ ስፕሪት ኦፍ ጠላ ሳትሰማው እንዴት አንተ ወንጌላ ማይነ ጴንጤና ለምን እንዳስጣል እንዴት ሰማው? ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። ይለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ነኝ ብለሃልና ምንድነው ፈጣሪ ነብይ? በተአምር ነው ተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ካራሜላ ኪዮክስ ነገር ነበረችን በዳደየር ኦሬዲ ሰውነት ከቀዘቀዘ በኋላ ተነስቻለሁ። ሞተህ በዛው ብትቀር ኖሮ እኮ ይሄው የለም ነበር። የለም ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። እኔ አሁን ሐዋርያው ታምራት ታረቀኝ። እሺ ሐዋርያው እስራኤል ዳንሳስ ሐዋርያው እስራኤል እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። አትቀበልም? እሱን እኔ አሁን እቀበላለሁ አልቀበልም ማለት አልችልም። ለምን? እንዴት? ምን ማለት ነው? ለምን? አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ ልጠይቅ፣ አንተ ትቀበላለህ? እኔ ማንንም አልቀበልም። ወንጌላውያን ህይወታቸውን ስሩ፣ የወንጌላውያን ልጆችን አስተምሩ፣ የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር የምትጣሉት ከኔ ጋር ነው። የማን አምላክ እንደሆነ በኢትዮጵያ ላይ ይለይ፣ ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ እዩ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዎቹ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንለይ። እኔ የሚገርመኝ ሶፊ ኬት እንደሚያመጣቸው ነው። በቃ ማለት አያልቁም እንዴ አያልቁም እንዴ? ኬት ነው የሚመጡት? እኔ በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። ማለት ድፍረታቸው፣ አይነበላነታቸው፣ ወጥተው የሚያወሩት ነገር በፍጹም ምንም የማይመስላቸው ሰው ጤፉ መሆናቸው በጣም ነው የሚያስገርመኝ። እኔ ማለት ቤተሰብ የላቸውም፣ የሚመክራቸው ሰው የላቸውም፣ የሚያቀናቸው የለም። እጅግ በጣም የሚያሳፈር እኮ ነው። ባለፈው አንዱ ስለ ኳስ ይተነብይ ነበርና ኳስ እኔ ብዙ የማይሰው አይደለሁም፣ ስለ ኳስ እውቀቱም የለኝም። ኳስ የኔ ፍላጎትም አይደለም እውነት ለመናገር። በቃ ሰው ሆቢ ይለያያል። እኔ ሆቢ አይደለም ኳስ አላይም። ግን እንዲሁ ጓደኞቼ ሲያዩ አንዳንድ ጊዜ ከነሱ ጋር
እንደዚሁ በተገኘውበት አጋጣሚ ላይ ይችላል እና ስለ ኳስ የሚተነብይ ሰው ነው እና ኳስ እንትናን ያሸንፋል እንትና እንደዚህ ይሆናል ብሎ ያሸንፋል እያለ ይናገራል እና ባለፈው ከአርሰናል ጋር በተያያዘ የተናገረው ነገር ሳይሆን ሲቀር ትንቢቱን መለሰ ብላችሁ ማየት ትችላላችሁ። የተናገርኩት የዛኛውን ጫውታ ነው እንጂ የዚህኛውን ማለት አይደለም ብሎ ኮምፕሮማይዝ አረጋ ማለት ነው እና እንደውም አንዳንድ ሰዎች ሲናገሩ እኔ ገብቼ ማላየሁትም እዛ የሱ ቻናል ላይ ቪዲዮ ሁሉ አጥፍቷል ብለዋል። እኔ በጣም እግዚአብሔርን ነው የምላችሁ እግዚአብሔርን የሰፈር ጓደኛቸው አድርገውታል። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው፣ በጣም ያስደነግጣል። ጓደኛቸው የቆሎ ጓደኛቸው አድርገውታል። እንደፈለጉ እሱ ይሄንን ብሎኛል እያሉ እሱ ያላለውን ነገር አምጥቶ በመናገር ርካሽ ተወዳጅነትን ለማግኘት ይሞክራሉ፣ ግን ይከሽፍባቸዋል አትዘም ታይም እና ትክክል አይደለም። እንደዚህ አይነቱ ነገር በጣም ብዙ በሃይማኖት ውስጥ የሚኖሩትን ብቻ ሳይሆን ከቤተ እምነቱ ውጭ የሚኖሩትንም ሰዎች የሚያስቆጣ ነገር ነውና አረፉ ፕሊስ። በቃ ደስ አይልም። እንደዚህ አይነቱ ነገር ልታቆሙ ይገባችኋል ማለት ነው። ለማንኛውም አዶናይ እና ጃኒ አብራችሁ ትኖራላችሁ ተብላችኋል፣ ትኖሯታላችሁ እና አንዳንድ ሰዎች ባለፈው ሲያለቅሱ ተመልክታችኋል። መለያየታቸውን አላወቁም ነበርኩ ዛሬ ነው የሰማሁት ብላ አንዲት ስቅስቅ ብላ የምታለቅስ ልጅ ተመልክታችኋል። ሰው ኑሮ የሚያስለቅሰው ዘመን ላይ የሰው ኑሮ ውስጥ ገብቶ የሰው ኑሮ ሲያስለቅሰው እንደመመልከት የሚያሳዝን ነገር የለም። ውድቀት ነው ለኔ ይሄ እና ትኖራላችሁ ተብላችኋል። ትኖራላችሁ መኖር ብቻ ሳይሆን ትጋባላችሁ፣ ትወልዳላችሁ፣ ትከብዳላችሁ ተብላችኋል። ለዚያውም 4 የምናየው ይሆናል። እግዚአብሔር እድሜና ጤና ይስጠን እንጂ የምናየው ይሆናል ማለት ነው። እንቀጥል እስቲ መጨረሻም ፓስተር ደሞዝ ወሳኝ መልእክት አሁን ቅድም ይሄ ኪችን ውስጥ የምትንጎዳጎድ ምናምን ለሚለው አይነት ለሱም መልስ የሚሆን አንዳንድ በእድሜያቸው ከፍ ያለች ሴት አግብተው ለሚኖሩ እንዲሁም ደግሞ ጄኔራል የሆነ መልእክት ያለው በጣም ቆንጆ ነገር ይናገራል። ሰምተን እንመለስ። ጮኛ በእድሜ እሷ የምትበልጥ ከሆነ ማለት ነው እና በጣም የምትበልጥ ከሆነ 5 ችግሮች ይገጥሟቸዋል። የሴት እድሜ ከበለጠ ማለት ነው። የመጀመሪያው ከራስ ነው የሚጀምረው። ማፈር ትጀምራለህ። ሰርግ ቤት ሲሆን፣ ቤተክርስቲያን፣ ማህበራዊ ኑሮ አብሮ ለመሄድ ማፈር ትጀምራለህ። እንዴት ሰው ምን ይለኛል ምናምን ትላለህ እና ይሄንን ማሸነፍ መቻል አለብን። ኖ የምወዳት ባለቤቴ ነች፣ ሰው የፈለገውን ይበል፣ ለኔ ግን የልብ ፍቅረኛ እግዚአብሔር የሰጠኝ ስጦታዬ ነች ብለህ ራስህን ማሳመን አለብህ። መጀመሪያ በቃ ራስህን የመጀመሪያው እሱ ነው። ምክንያቱም መጽሐፍ ቅዱስ ምን ይላል? በመኃልየ ላይ 8 ላይ ፍጹም ፍቅር ማነው የፈሳሽ ውሃ ፍቅርን አያጠፋትም ይላል። ብዙ ውሃ ፍቅርን ሊያጠፋት አይችልም ይላል መኃልየ ምዕራፍ 8። ብዙ ውሃ፣ ብዙ ጎርፍ፣ ብዙ የሰዎች አስተያየት ፍቅርን ሊያጠፋ አይችልም። ስለዚህ በትክክል ከወደድካት፣ በትክክል ከተዋደዳችሁ ኖ ብለህ መልስ መስጠት ትችላለህ ማለት ነው። ስለዚህ በውስጥ እንደዚህ ብለህ አሳምን። አርጅታለች ከማለት በስላለች ብለህ መቀየር ነው የሚሻለው። አይ በእድሜ በጣም ገፍታለች ከምትል በእድሜ በጣም በስላለች ማለት ማቹርድ ነች፣ እኔን በትክክል በቃ በቤት ውስጥ ታስተናግደኛለች፣ ትዳሬ መልካም ይሆናል፣ የበሰለች ሴት ናች ብለህ ማለት አለብህ ማለት ነው። ስለዚህ ራስን ማሳመን ነው። ሁለተኛው ከቤተሰብና ከህብረተሰቡ የሚመጣውን ትችት ለመቻል መወሰን አለብህ። ለምሳሌ ምን አሉ ቤተሰቦች ራሱ ምን እንደ እናትን ነው እንደምታገባው ይላሉ። ፎቶ ስታሳይ ወይ በአካል ካዩት እሷ ከሄደች በኋላ እናትን እንዴት ታገባለህ? እንዴት ነው እናትን የምታገባው? ህብረተሰቡን በቃ ይጠቋቆሙብኛል ካልክ ይሄን ሁሉ ከፈራ መጀመሪያው ላለመግባት ነው እንጂ የህብረተሰቡንም የቤተሰብንም ምላሽ እመልሳለሁ ምትል ከሆነ ችግር የለውም። ሁለት በእድሜ በጣም የማይቀራረቡ ባልና ሚስቶች መርካቶ ወጥተው ልብስ ለመግዛት እና እሷ አጠር ያለች ቀሚስ ነው ትፈልጋለች፣ ያቺ ግዛልኝ ትላለች። እሳቸው ደግሞ ረጅም እንደማማ ቡልኮ ተረከዝን ሁሉ የሚሸፍን ነው እሳቸው የሚፈልጉት እና ያንን ይላሉ እሳቸው። እሷ ደግሞ ያን አልፈልግም ይሄን ግዛልኝ ትላለች። ያን አልፈልግም ይሄን ግዛልኝ። በየሱቁ በቃ ዞሩ። አንድ ሱቅ ብዙ ቆዩ። ይሄን ስትል እሳቸው ይሄን ሲሉ እሷ ያን ስትል በኋላ የሱቁ ባለቤት ወደ ሳጠጋ ብሎ እንዲህ
እባክሽ አንቺ ልጅ አባትሽ የሚሉሽን ስሚ አለ። አባቷ መሰሉትና ሁለቱ ተያይተው ሳይገዙ አፍረው ወጡ። እና ይሄ ስለተደጋገመባቸው ብዙ ጊዜ ስለሆነ በተለያየ ሁኔታ ጥርሻ ላይ በሌላም ምክንያት ተፋቱ የሚል ታሪክ አውቃለሁ። እና መመክራችሁ ነገር ምንድነው? ከህብረተሰቡ፣ ከቤተሰብ፣ ከጓደኛ የሚመጣውን ግፊት የምትችል ከሆነ ነው በእድሜ የምትበልጥህን ሴት ማግባት ያለበት። ሶስተኛው ከባዮሎጂ የሚመጣ ችግር ሜኖፓውዝ ውስጥ ስለምትገባ ማለት ቀድማ ሜኖፓውዝ ውስጥ ስለምትገባ ስለዚህ የልጅ ጉዳይ እንዴት ነው የሚለውን እሱንም ማሰብ ያስፈልጋል። ሜኖፓውዝ ሴት የምታየው በሴቶች የሚደረግ ወግ ወይም የወር አበባ በ45 ዓመቷ ታቆማለች፣ ሜኖፓውዝ ውስጥ ትገባለች። እና ስለዚህ ከዚህ የተነሳ ልጅ ወልድ ይሆን ወይ ሳልወልድ ይሆን የሚል ስጋት አለ። እና ለዚህ ደግሞ የምመክረው ምንድነው እኔ ወጣቶችን እንዳገባችሁ በአመቱ እንድትወልዱ ነው የምመክረው። አንዳንዶች የእርግዝና መከላከያ ይጠቀማሉ። አይ ይሄን 2 አመት 3 አመት እንዘጋጅ፣ እንዝናና፣ እንደራጅ፣ ዓለምን እንዙር፣ ሃኒሙኑን በደንብ መታሰቢያ ያለው እናርግ፣ 1 3 4 አመት እንቆይና ከዛም በኋላ ልጅ እንወልዳለን ይላሉ። ከዛ ልጅ መውለድ ሲፈልጉ የለም። ልጅ መውለዳችሁን አለመውለዳችሁን ሳታውቁ ወደዛ ትሄዱ። ስለዚህ እኔ የምመክረው ምንድነው በአመቱ ወንድ ልጅ ከነቃጭሉ ዱብ፣ ሴት ልጅ ከናምባሯ ዱብ ማድረግ ይሻላል። ፓስተር ደግሞ የሚሰጣቸው ምክሮች እንግዲህ ለእናንተ አላብራራላችሁም። በተለይ የኔ ፋሚሊ ሆናችሁ በጣም ብዙ ጊዜ ይዤ ከመጣቸው ሰዎች አንደኛው እሱ ነው። አሪፍ ነገር ይናገራል፣ ምርጥ ምክር ይመክራል። የሱን ምክር የሚጠቀሙ ሰዎች በህይወታቸው የሚያተርፉ ናቸው ብዬ ስለማምን ይህንንም ደግሞ እንድትሰሙት ብዬ ይዤላችሁ መጣሁኝና እንደተደሰታችሁ፣ እንደተማራችሁ፣ እንደተጠቀማችሁ በጣም እርግጠኛ ነኝ ማለት ነው። እንግዲህ ውድ ተመልካቾቼ በቀኑ ሴሽን ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። እስከዚህ ሰዓት ድረስ ከተከታተላችሁ ላይክ ላለማድረግ ምንም ምክንያት የላችሁም ማለት ነው። ሐሳብና አስተያየታችሁንም በሐሳብ መስጫ ሳጥን ውስጥ እንደተለመደው በነጻነትና በጨዋነት አኑሩልኝ ማለት ነው። በሚመጣው ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።